አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻለኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ። ሰላማችሁ ብዝት ያድርግልኝ። እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ጠፍተናል ብቅ እያላችሁ እንግዲህ ጠፍተናል ብቅ በሉ። ዛሬ ፒዛ አብረን እንስራ ብያለሁ። እንግዲህ ውድ የኔ ተመልካቾች በዚህ መልኩ ባህራት ጨምሬበታለሁ። ቅመም ማለት ነው። እንግዲህ ከኪሽ ነው እንዲያያችሁት ሽንኩርቱንና ነጭ ሽንኩርቱን አብሬ ያቆላልቻለሁኝ። ከዛም ቲማቲሙን ጨመርኩት እንዳያችሁት። ከዛ ፍልፍል አስወድና ባህራት መሸከል ዛመረ ገልማጅ ሪሃና የሚባለው የናዕናው የተፈጫለ ያንን ጨመርኩት እና በዚህ መልኩ ቀደምም አሳይቻችኋለሁ። እኔ በነገራችን ላይ ፒዛ በጣም ነው የምወደው እና በነገራችን ላይ ፒዛ ያወፍራል። ኪሎ በጣም ነው የሚጨምረው። መጨመር ለሚፈልግ ይብላ። ፒዛ በጣም ነው ኪሎ የሚጨምረው። እኔ በረመዳን ማዕጅናት እየበላው ብዙ ኪሎ ጨምሬ ነበረ። ከዛም ቀነስኩ እንጂ ማለት ነው። እና ማዕጅናት ለምትበሉ በጣም የሚያወፍረው ፒዛ ያወፍራል። ግን የኔ ፒዛ ደግሞ አረቦቹ ራሱ በልተው አይጠግቡትም። በጣም ነው የሚጣፍጠው። ኢንሻአላህ ተከታተሉ። ደግሞ ሰርታችሁ እንደምትሞክሩት ተስፋ አረጋለሁ። እና ውድ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ። ኢንሻአላህ እንግዲህ ከመቶ ደርሻለሁ። 100 ሰብስክራይብ አግኝቻለሁ። አልሐምዱሊላህ ረቢል ዓለሚን። ወተቷን ሰጥቶ ያላመሰገነ ወተቱን ሰነላሚቱ ሰጥቶ ማያመሰግንም የሚባል አባባል አለ እና አልሐምዱሊላህ እንግዲህ 100 ሰብስክራይብ እንዲያገኘው ደግሞ 100 ሺህ ደርሼ ደግሞ በደስታ መቀበላለሁ ያርገኝ። ከዛ ቦታ ከዛ ደረጃ አላህ ያድርሰን እና ሸር ሰብስክራይብ እያረጋችሁ ሸር ስታረጉልኝ ላይክ ስታረጉልኝ ዩቲዩብ ያውቀኛል። ከዛም ሰብስክራይብ ይጨምራል። እንግዲህ ከጎኔ ሆኑ። ደግሞ ወዳችሁና ፈቅዳችሁ ሰብስክራይብ ሸር እያረጋችሁ ለምትቀላቀሉ ከልብ ነው ምስጋናዬ። ከልብ አመሰግናለሁ። በጣም ነው የማመሰግነው። ደስ እያለኝ ነው። እንግዲህ ሰብስክራይብ ቀን በቀን አንድም ሁለትም እያለ እየጨመረልኝ ነው። ውድ ቤተሰቦች ያው እኔ እንግዲህ እስካሁን ምንም ሳቅና ጨዋታ ያቀረብኩት ነገር የለኝም። ዩቲዩብ ደግሞ ተመልካች ሳቅ ጨዋታ ያስፈልጋል። ለዛም ደግሞ ሞራን ያስፈልጋል። ሰብስክራይብ ሲኖር ነው ሁሉም ነገር የሚመጣው። ሳቁም ጨዋታውም ወሬውም የሚመጣው ሰብስክራይብ ተመልካች ሲኖር ነው እና ተመልካች እንዲመጣልኝ እንግዲህ ተመልሼ መጥቻለሁ። ያው ኪሽናው እንደሰራሁት አሳይቻችኋለሁ። ያው ሊጡን ሳቦካ ግን አላሳያችሁም፣ ይቅርታ። ምክንያቱም ሊጡን ካቦካው በኋላ ነው ትዝ ያለኝ። እስቲ ለምን ቪዲዮ አልሰራም ለቤተሰቦች ጠፍቻለሁ ብዬ ነው። በድንገት ነው ያሰብኩትና የተነሳሁት። እንግዲህ 3 ሲኒያ ነው የምሰራው። ምክንያቱም ቤተሰብ ነን፣ በጣም ብዙ ነን። ኢንሻአላህ እንግዲህ ውድ ተመልካቾች በዚህ መልኩ እንግዲህ እንትን ብየዋለሁኝ። ከሲኒያው ላይ አድርጌዋለሁ። ውድ ተመልካቾች በዚህ መልኩ ጨርሻለሁ። እንግዲህ አጠናቅቄያለሁ። ሁሉን ጨማምሬያለሁ። ኢንሻአላህ እንግዲህ ከበሰለ በኋላ ደግሞ አሳያችኋለሁ። ያው ጁብናው እንግዲህ ጁብና የፒዛው ጁብና አይደለም፣ የጁብና ሳይሉ ነው። ያኒ የፒዛው ጁብና ስላለቀብኝ ለጊዜው ጁብና ሳይል ተጠቅሜያለሁ። ያው እንግዲህ ፎርን እናስገባለን። ከታች ብቻ ነው የሸቀልኩት። እንግዲህ ፎሩን በዚህ መልኩ ያው እንግዲህ ካሜራ የሚይዝልኝ ስለሌለ በአንድ እጄ ስለሆነ ሁሉንም ላላጠናቀቅ እችላለሁ። ምክንያቱም ስለማይመች ማለት ነው። በአንድ እጅ እየተቀረጸ በአንድ እጅ ትንያለ አይሆንም። ነው ተመልካቾች ሸር አድርጎልኝ እንግዲህ ተመልካች እንዲመጣ ሞራ እንዲመጣልኝ ያ ረብ እንግዲህ 100 ሰብስክራይብ እንዲያገኘሁት ከ100 ሺህ እንዲደርስ ዱአ አድርጉልኝ።
ውድ ተመልካቾች ወደ ቀጣው እንግዲህ በዚህ መልኩ ተመልሰን መጥተናል። የኔ ውድ ቤተሰቦች ከብዙ ድካም ከብዙ ልፋት በኋላ እንግዲህ ፒዛው አልቆ ተበልቶ ኩሽናችንን አጽድተን ሻወራችንን ወስደን እንግዲህ ከምትኛችን ክፍል ገብተናል።